ሁለተኛውን 10 የአካባቢ ሳይንስ የሞዴል ፈተና ጥያቄዎችን የምናይበት አጭር ቪዲዮ ነው። ሰላም ልጆች እንዴት ናችሁ? አብረን ከኔ ጋራ እንስራ። የመጀመሪያው ጥያቄያችን ቀይ ባህር ምስራቅ አፍሪካን በየት አቅጣጫ ያዋስናል ነው የሚለው። መጽሐፋችን ላይ ያለውን ካርታ ራሱ ስንመለከት ከኤርትራ በስተቀኝ በኩል ነው የሚገኘው ቀይ ባህር። ያ ማለት ምስራቅ አፍሪካን በምስራቅ በኩል ያዋስነዋል ማለት ነው። ስለዚህ መልሳችን በምስራቅ ይሆናል ማለት ነው። 12ኛው ጥያቄ ወይም ለዚህ ቪዲዮ ሁለተኛው የስምጥ ሸለቆ ሐይቅ ያልሆነው የቱ ነው? በዚህ ግሬድ ሌቭል ከምንማራቸው የምስራቅ አፍሪካ ሐይቆች መካከል ከቪክቶሪያና ከጣና በስተቀር ሌሎቹ ሁሉም በስምጥ ሸለቆ ምክንያት የተፈጠሩ ናቸው። ቪክቶሪያና ጣና ግን የከፍተኛ ቦታ ሐይቆች የምንላቸው ናቸው። በስምጥ ሸለቆ ምክንያት አይደለም የተፈጠሩት። ስለዚህ መልሳችን ቪክቶሪያ ነው ማለት ነው። ሶስተኛው ጥያቄ በህንድ ውቅያኖስ ከሚገኙ ደሴቶች ትልቁ የቱ ነው? በህንድ ውቅያኖስ ከሚገኙት ደሴቶች ትልቁ ማዳጋስካር ነው። ስለዚህ መልሳችን ለ ነው። ሌላው አራተኛው ጥያቄ የባህር በር ከሌላቸው የምስራቅ አፍሪካ ሀገራት አንዷ የሆነችው ምረጡ ነው የሚለው። ሶማሊያ የባህር በር አላት፣ ኤርትራ አላት፣ ጅቡቲ አላት፣ ሩዋንዳ ነች ማለት ነው የሌላት። የባህር በር የሌለው ማለት ከባህር ጋር ቦርደር ያልሆነ ወይም ደግሞ ጎረቤት ያልሆነ ማለት ነው። አምስተኛ ጥያቄያችን ታላላቅ ሐይቆች የሚገኙበት የምስራቅ አፍሪካ ክፍል ወይም ቀጠና የቱ ነው? ዩጋንዳ፣ ኬንያ፣ ታንዛኒያ እና ሩዋንዳ ናቸው ታላላቅ ሐይቆች የሚገኙባቸው። ስለዚህ መልሳችን ለ ነው። ስድስተኛ ጥያቄ የኢትዮጵያን የአየር ንብረት በዋናነት የሚቆጣጠሩት ወይም የሚወስኑት የትኞቹ ናቸው? የአየር ንብረት ተቆጣጣሪዎችን እናስታውስ። እዚህ ጋር የአየር ንብረት ተቆጣጣሪዎች የምንላቸው ኬክሮስ ወይም ከምድር ወገብ ያለ ርቀት፣ ሁለተኛ ደግሞ ከባህር ያለን ርቀት፣ ሶስተኛ ቀላይ ሞገድ ወይም የውቅያኖስ ሞገድ፣ አራተኛ ከፍታ ናቸው። እነዚህ ነገሮች እንደየሀገራቶቹ ሊለያዩ ይችላሉ። ለምሳሌ ሀገራችን ኢትዮጵያን ከወሰድን ከባህር ጋር ቦርደር አይደለችም፣ ከውቅያኖስም ጋር እንደዚሁ። ስለዚህ በዋናነት የሷን የአየር ንብረት የሚቆጣጠሩት አልቲቲዩድ ወይም ይሄ ከፍታ የምንለውና ከምድር ወገብ ያለን ርቀት፣ እነዚህ ሁለቱ የኢትዮጵያን የአየር ንብረት በዋናነት የሚቆጣጠሩልን የአየር ንብረት ተቆጣጣሪዎች ናቸው ማለት ነው። መልሳችን ሀ ይሆናል ማለት ነው። ከፍታና ኬክሮስ። ኬክሮስ ማለት ከምድር ወገብ ያለ ርቀት ማለት ነው። ሰባተኛ ጥያቄ የምድር ወገብ አቋርጦ የሚያልፍባት የምስራቅ አፍሪካ ሀገር ያልሆነችው የቷ ናት? ያልሆነችው የምድር ወገብ አቋርጦ የሚያልፍባቸው ሀገራት 13 ናቸው። ከ13ቱ 3ቱ የምስራቅ አፍሪካ ሀገር ናቸው። እነሱም ዩጋንዳ፣ ኬንያ እና ሶማሊያ ናቸው። ስለዚህ አቋርጦ የማያልፍባት ከተሰጠን መካከል ኢትዮጵያ ነች ማለት ነው። ሀ ኢትዮጵያ የምድር ወገብ አቋርጦ አያልፍባትም ማለት ነው። እንዲያውም ኢትዮጵያ ከምድር ወገብ ከፍ ብላ በስተሰሜን በኩል ነው የምትገኘው። ስለዚህ በሷ ላይ አያልፍም ማለት ነው። ስምንተኛ ጥያቄ የምስራቅ አፍሪካ ስምጥ ሸለቆ መነሻ ሀገር የሆነችው ማን ናት? የታላቁ የምስራቅ አፍሪካ ስምጥ ሸለቆ መነሻ ሀገር ሶሪያ ነች። የምትገኘው ኤዥያ ውስጥ ነው ወይም እስያ ውስጥ ነው። ልጆች አብራችሁኝ እየሰራችሁ እንደሆነና ጠቃሚ ነገር እንዳገኛችሁ አስባለሁ። ይህን ካገኛችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየት ቢኖራችሁ ወይም ጥያቄ ኮሜንት ላይ ጻፉልኝ። ስለምታደርጉም ይህንን ደግሞ አስቀድሜ አመሰግናችኋለሁ። 9ኛ ጥያቄ የአየር ንብረት ተቆጣጣሪ ያልሆነው የቱ ነው? የአየር ንብረት ተቆጣጣሪዎች ኬክሮስ ወይም ከምድር ወገብ ያለ ርቀት፣ ከባህር ያለ ርቀት፣ ከፍታ እና ቀላይ ሞገድ ናቸው ብለናል።
ስለዚህ ሐመርሃ የሙቀት መጠን የአየር ንብረት ተቆጣጣሪ አይደለም ማለት ነው። የሙቀት መጠን የአየር ንብረት ይዘት ነው እንጂ ተቆጣጣሪ አይደለም። የመጨረሻው ጥያቄያችን ለዚህ ቪዲዮ የምስራቅ አፍሪካ ስምጥ ሸለቆ በአፍሪካ ብቻ የሚገኘው ርዝመቱ በኪሎ ሜትር ስንት ነው ነው? የምስራቅ አፍሪካ ስምጥ ሸለቆ መነሻው ሶሪያ ነው ወይም እስያ ነው ብለናል። እስከ መድረሻው እስከ ሞዛምቢክ ድረስ አጠቃላይ ርዝመቱ 7200 ኪሎ ሜትር ነው። በአፍሪካ ብቻ የሚገኘው ግን 5600 ኪሎ ሜትር ነው። ስለዚህ መልሳችን መ ነው ማለት ነው።